ባይዘው በጣም ነበር የምጠላ። ውሸት ለመጀመሪያ ጊዜ የት አያት? ለመጀመሪያ ጊዜ ያየኋት በምን አጋጣሚ በአካል ተገናኛችሁ? እኔና እሷ የተገናኘ ነው በምን አጋጣሚ መሰላችሁ? 1000 ገብተናል። ሰላም ዩቲዩብ እንዴት ናችሁ? ዛሬ በሁለተኛ ቪዲዮአችን ተመልሰናል። ዛሬ ረምሊ ጋር እንዴት እንደተዋወቅንና እንዴት አብረን እንደሆነን ምን እንዳሳለፍን እንዲሁም ደግሞ ቲክቶክ ኮሜንት እና ኢንቦክስ ላይ ስለ ሁለታችን ለሚመጡ ጥያቄዎች እያንዳንዱ መልስ እንሰጣለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ፋሚሊ እንዴት ነው ቦታው? ጸደይ ቦታ ላይ ነው ያለ ነው። ጊታር አለ፣ ጊታራችንን እንጫወታለን። ዛሬ የፍቅር ሙዚቃ ለወይዘሪት መጀመሪያ ሰብስክራይብ ስለገባ እናመሰግናለን። እና ዛሬ የመጣ ነው በቲክቶክ ስንጠየቅ የነበረውን ጥያቄና እንዴት አብረን ሆነን እንዴት እዚህ ደረጃ አብረን ደረስን የሚለውን ነገር ልንነግራችሁ ነው ማለት ነው። እና ወደ ጥያቄ የመጀመሪያ ጥያቄ ባይዘዊ ሁሉም ጥያቄ ለሁለታችን ነው። ጥያቄዎቹ በሙሉ እኔ እመልሳለሁ፣ እሷም ትመልሳለች። የመጀመሪያው ጥያቄ ለመጀመሪያ ጊዜ የት አያት? በጣም ጥሩ ጥያቄ ነው። ለመጀመሪያ ጊዜ ያየኋት የት መሰላችሁ? በአካል አይደለም ያየኋት። ለመጀመሪያ ጊዜ ሳያት ማስታወቂያ ትሰራ ነበርና የሆነ በስልክ ነው ያየኋት። እንደውም የሆነ ቫይራል የወጣ ቪዲዮ ነውና አነጋጋሪ ነበር። እዚሁ ከተማችን ላይ አነጋጋሪ ነበርና በዛ አጋጣሚ ነው ያወቅኳት። ግን እኔ ያው የዛን ጊዜ እንዳየኋት የሆነ ቀልብ ያልወደዳትም ነበር። የሆነ አልተመቸችኝም እውነቱን ለመናገር ይሄ እንደውም በጣም ነበር የምታስጠላኝ። ግን ያው ምን ይደረጋል፣ የፈጣሪ ስራ ያው አዙሮ እሷ እጅ ላይ ጣለኝ። እኔ ደግሞ ያየሁት ቲክቶክ ላይ ነበር። ስክሮል ሳደርግ ይመጣልኛል። እንዴት ባይዘው በጣም ነበር የምጠላ። ውሸት እዚህ ጋር ያዙልኝ ፋሚሊ፣ ውሸት ወላሂ ውሸት። እኔ ማለት እንዴ ታቃ ሲመጣ ስክሮል እያደረኩ ምናምን ነገር ውሸት። እኔ እውነቱን ስለተናገርኩኝ ደብሯት ነው እንጂ እሷ የምትዋሸው። እኔ ይሄንን ነገር ነግራኛለች ከዚህ በፊት። የት ነው ያየሽኝ መጀመሪያ ጊዜ ስላት እንደዚህ ቲክቶክ ላይ ፎር ዩ ፔጅ ላይ ስክሮል ሳደርግ ትመጣልኝ ነበርና በጣም ነበር የምትመቸኛት እና ካንተ ጋር መስራት ምኞቴ ነበር እና ስላገኘው በጣም ደስ ብሎኛልና እንደዚህ አድርጋት። ሁለተኛ ጥያቄ በምን አጋጣሚ በአካል ተገናኛችሁ? ለቪዲዮ እፈልጋታለሁ አዋሩልኝ ለምኑልኝ ብሎ ያገኙት። ውሸት እውነት ነው። ሶስቲ ውሸት። እኔ ሙሉ እኔ ባይዘው ታሪክ ሳላዛባ ሳላናጋ ነው የምናገረውና እውነቱን ነው የምናገረው። እና እውነቱን ልንገራችሁ ደግሞ እኔና እሷ የተገናኘ ነው በምን አጋጣሚ መሰላችሁ? እኔ መጀመሪያ ላይ ኮንተንቴ ነበር፣ ፈኒ ኮንተንት ነበር ነው የምሰራው። ከዛ ወደ ስኩል ላይፍ ሁላችሁም ወደምታውቁን ወደ ስኩል ላይፍ ስገባ እኔ ጋር የሚሰሩ ሴቶች ነበሩ። ከዛ ደግሞ ማናጀር አለች አንድ። በዚህ አጋጣሚ ዳኑ ማናጀራችን
ረጅም እድሜ እና ዳኑ የምትባል ማናጀር አለችን እና እሷ ሴቶች ለቀረጻ ምናምን ስንፈልግ እሷ ታመጣልን ነበር እና ዳኑ ለቀረጻ ለፊልም የምትሆን ሴት ላምጣልህ አለች። ከዛ በኋላ እኔ እስኪ ማነች ውሸት ስታሳይኝ እንደነገርኳችሁ እጠራታለሁ ምናምን አትመቸኝም ምናምን እንደነገርኳችሁ የመጀመሪያው ጥያቄ ላይ የሆነ አትመቸኝም በቃ ደስ አትለኝም የሆነ አልወደድኳትም እና ሪች ትቅር ማለት። ከዛ እሷ እንደውም ማረ እንደዚህ ቅልብልብ አይደለችም ምናምን ፈሪ ነሽ ትፈራለች እንትን እንዳት ሰው መቅረብ ትፈራለች ምናምን ብላ ቅልብልብ ያለች ልጅ እውነት ውሸት ነው አመጣችብን። ከዛ እንዴት ለምና እንደወሰደችኝ ዳኑ ራሷ ታውቃለች። እንዴት ለምና በጣም ነው የሚፈልግሽ ቪዲዮ አብራችሁ እንድትሰሩ ይፈልጋልና በቃ ቤት አስፈቅጂ የሆነ ብቻ ምን በጣም ተለምኜ ነው። ውሸት እንደውም ትዝ ይለኛል እንኳን ልትለመን ፈርስት ቪዲዮ ላይ ስትጠራ ስሙኝ ሚስጥር እንዳወጣ እያደረገችኝ ነው። እኔ ግን አወጣዋለሁ ለእናንተ ያለነ። ከዛ ፈርስት ላይ ስንገናኝ እንደውም ቪዲዮ ቀረጻ የምንጀምረው 10 ሰዓት ነበር። እሷ የተቀጣጠርንበት ቦታ ላይ 8 ሰዓት መጣ ቁጭ ብለን ውሸት አርፍጄ መጥቼ ቆሞ ሲጠብቁ ነበሩላኒ። ከዛ ስደርስ ምናምን መታለች ምናምን ግን የደወለችልኝ ግን ልክ 30 ደቂቃ ምናምን ሲቀረው የቀጠሯችን ሰዓት 30 ደቂቃ ምናምን ሲቀረው ደወለችልኝና መጥቻለሁ። እራሱ አትወጪም እንዴ ቀረሽ እኮ ምንድነው ይሄን ቪዲዮ አስጨርሽ እያለኝ ነው ማለት እሺ አስጨርሽ ይሄን ያክል ቪዲዮ መስራት ፍላጎቱ አላት ምናምን በቃ አይ ባትመቸኝም ይሄን ያክል ፍላጎቱ ካላት ነው። ከዛ ስሰማ እሷ የነገረችኝ በቃ ቢያንስ 30 ደቂቃ ቀድማ እንደተገኘች ምናምን ነው። ግን እዛ የነበሩት ሰዎች በሌላ ቀን ሲነግሩኝ 8 ሰዓት ነው የመጣችና እቺ ልጅ እንደውም ምንድነው ብቻዋን ናት እንዴ ምናምን ብለን ሁላ ልንፎግራት ነበር ምናምን። አይ እኔ ጋር ነው የመጣችው እንዳታምኑት። እኔ ብቻ ቢሊቭ ሚ እውነት እኔ ነገርኳቸው ነው ትክክል። እውነቱን አውጥቻለሁ። 6 ሰዓት ቆሞ ሲጠብቁኝ እንደነበረ ራሱ ያውቃል። እኔ ውሸታው ግቢለት ውሸት ነው ይዟ እንዳለ እንዳትል እሱ ውሸት ነው። ወደ ቀጣይ ጥያቄ ከሁለታችሁ ቀጠሮ ላይ ማን ያረፍዳል? ምን ጥያቄ የለውም እሱ በተአምር ዛሬ 8 ሰዓት ተኩል ጨርሳሽ ውጪ ብሎኝ 9 ሰዓት ስደውል ሻወር እየወሰድኩ ያለ ጀግና ነው። እኔ ነኝ ማርፈድ ያለብኝ እሱ ማን ነው? ካሜራማን እኔ ባይዘዊ እኔ አረፈድኩ ከተባለ እንደዚህ ነገር ላይ አርፍዳ ስትታማ ምናምን ሰው ምንድነው? ቆይ እኔ አረፈድኩ ከተባለ ላረፍድ የምችልበት አንድ ደቂቃ 1 ሰዓት ያረፍድ ወይ 2 ሰዓት እንጂ ከዛ በላይ አረፍድ መደማመጥ እንኳን አንችልም። እኔ እንዳስረዳ ይፈቀድልኝ እውነትን ስለያዝኩኝ እውነትን የያዘ ሰው እንዲያወራ ይፈቀድ። ባይዘው እንትን ሐሰት የሚያወራ ሰው አያስወራ። ማን ነው በክርክር ለማስተነፍ ይሞክረውና በክርክር በጩኸት ነው ለማሳመን ይሞክረውና እኔ ካረፈድኩም አንዳንዴ ምናልባት ጸጉር ቤት ገብቼ በየቀኑ ጸጉሪን ቅርጽ ሳላስወጣ መውጣት አልፈልግም። ይሄ ሪል ነው። ካረፈድኩባትም ትንሽ ጸጉሪን ቅርጽ እያስወጣው ነው እንጂ የሚሆነው በሌላ ጉዳይ ግን ይሄ ደግሞ ተደጋጋሚ አይደለም። እንደውም ጓደኞቼ ሁሉም ይመሰክራሉ። እኔ ካልሆነ አንድ ቪዲዮ ሰራላችኋለሁ በዚህ ምክንያት። እኔ አርፋጅ አይደለሁም። እንደውም ከተባለው ሰዓት ቀድሜ በተለይ ኳስ ስጫወት ትሬኒንግ 10 ሰዓት ከሆነ 9 ሰዓት መጥቼ ሮናልዶ በሉኝ በቃ ለብቼ ኳስ ምናምን ትሬኒንግ እየሰራሁ ፊዚካሊ እየሰራሁ ነው የሚገኘውና እኔ እንደ ክርስቲያኖ ሮናልዶ። ለማንኛውም እኔ አርፋጅ አይደለም። ቀጣይ ጥያቄ እህትና ወንድም ናችሁ ወይ? ምናችን ነው እህትና ወንድም ይመስላል? እህትና ወንድም አይደለንም። ቀለበት አስሮልኛችሁ ወንድም ሊሆን አይችልም። ነው ያ ብቻ ሳይሆን ዋናው ፖይንት እንዴት ነው እኔ እና እሷ ለመመሳሰል ቢያንስ እንደኔ ቆንጆ መሆን አለባት። እንደኔ ቆንጆ መሆን አለበት። ትማሰላላችሁ ካላችሁ እኮ እኔ ቆንጆ አይባልም ሸበላ ነው የሚባለው። ሰው ሸበላ ለመባል አልደረስክም ገና ነክ ማለት ነው። ኢት ሚንስ እኔ ቆንጆ ነኝ ብቻ። እሷን የኔ እህት ካደረጋችኋት ቆንጆ ነሽ ያላችኋት ነው። ይሄ ደግሞ ጭራሽ እንደዚህ እኔና እሷ የአንድ ሳንቲም ሁለት ግልባጭ ማን መሳሰል ጭራሽ ማነው ቆንጆ የሚለውን ነገር ትንሽ ሙዚቃ ልጫወትላትና
በቀጣይ ኮሜንቶችን እያነበብን ጥያቄዎችን የምንመልስላችሁ ይሆናል። በሌላም ቪዲዮ ኮሜንታችሁ ጥያቄ ጠይቃችሁ እንድንመልስላችሁ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልን። ወደ ሙዚቃው እንሂድ ጋይስ። አሁን ወደ ሙዚቃችን ነው የምንሄደው። እስኪ ለሷ የሚመጥ ቆንጆ ሙዚቃ ያው ልጫወትላት ነው ማለት ነው። 1 2 3 ሌትስ ጎ። ቹቢቲ ታይ የሳምንት አስቤዛ በ3 ቀን በልተሽ ሲርብሽ ሚስኮል አታድርጊ። አስቤዛ እየጨረሰች በጡጣይ ነው ባይዘው ይሄን የምዘፍንላት። ግን ሌላ ሙዚቃ ለሷ የሚመጥን ሙዚቃ ልስፈንላት። ጋይስ አሁን ደግሞ ወደ ጥያቄዎቻችን እንመለስ። እኔ ነኝ ለሷ የምጠይቃት፣ ከዛ ደግሞ እሷ ወደ እኔ ትጠይቀኛለች ማለት ነው። እሺ 7ኛ ጥያቄ የምወደው ምግብ ምንድን ነው? አታውቀው? ጥብስ አይደለም ነው፣ ወላሂ ነው አይደለም ነው። እኔ የምወደው ምግብ ዶሮ። እንዳውም ዶሮ ስሪልኝ ምናምን ያልኩኝ ብዙ ጊዜ ልግዛልሽና ስሪልኝ ምናምን እላታለሁ። ፕሮግራም እንደና የሆነ ፕሮግራሙ ዶሮ መስራት አችልም መሰለኝ። ፕሮግራሙ ጊዜው ሲደርስ ትጠፋኛለች። ብዙ ጊዜ ስልክ አታነሳም። ኧረ ተው ግን ዛሬ በውሸት አለኝ ሙያ የላትም መሰለኝ። ብቻ ይሄ ነው እውነቱ። እኔ ለምብየው የበሬ ጥብስ ከሆነ አይደል ወደ ቀጣይ ጥያቄ የእሷ ነው አሁን ጥያቄው። እሷ የምትወደው ምግብ ምንድን ነው? እሷ የምትወደው ምግብ፣ እሷ ደግሞ ስጋ ነክ ነገሮችን አትወድም። ስጋ አትበላም ባይዘው፣ ለዛ እንደዚህ ቀጫጫ የሆነችው ስጋ አትበላም። ግን የምትወደው ምግብ ምን መሰላችሁ? በስልክም ስደውላት ብዙ ጊዜ እየሰራሁ ነው የምትለኝ ኢንዶሚ ነው። ኢንዶሚ ትወዳለች። ንቃተ ህሊና ንቃተ ህሊና እንደምትወደው በቃ ዝም በል ነው። ኢንዶሚ ነው የምትወደው። እና ውጭ ላይ ደግሞ ስንበላ ብዙ ጊዜ የምትበላው ፒዛ ነው። በደንብ የሚበላት ፒዛ ነው። እኔ ጭራሽ ነው ኢንዶሚ ተውሸታ መረዛሪ ነው። እኔ ኢንዶሚ እወዳለሁ እኮ እበላለሁኝ፣ ግን ማለት ነው እኔ ኢንዶሚ በጣም የምወደው ምግብ አይደለም። የኔ ፌቨራይት ምግቤ ምንድነው አታውቅም? ጎመን አላህ ስጋ በል ካልሆነች እጽበልናት ማለት ነው። በቃ ይለፈን። ጥያቄ ወደ ቀጣይ ጥያቄ። እሺ ቀጣይ ጥያቄ ከሷ የሚያናድድ ነገር ምንድን ነው? በጣም ጥሩ ጥያቄ። እሺ አንደኛ አርጊ የምላትን ነገር አታደርግም። አርጊ ማለት ለሷ ተይ ማለት ነው። የሆነ ነገር አርጊ ካልኳት ተይ ያልኳት ነው። ተይ ካልኳት ደግሞ አርጊ ማለት ነው። ተቃራኒ ነው የኛ ነገር። በተለይ ደግሞ እንደዚህ ምግብ ብይ ካልኳት አትበላ። በምግብ ጉዳይ ግን አትብይም ብላት አትበላ። እንደዚህ ነው ምግብ አትበላ። ሲቀጥል ደግሞ ሁለተኛ ቪዲዮ ላይ ያ አላህ አይወራም። በሳቅ እርብሽ አንድ የቲክቶክ ቪዲዮ ለመስራት ሁሉም ጥሩ ሰርቶ እሷ በሳቅ ብቻ ቢያንስ አንዲት ሹት ለመያዝ ብዙ ደቂቃ እንታገል። ካሜራማኑ ሰልችቶ በስንት ጉድ መሰላችሁ አንድ ሹት የምንጨርሰው። እና ይሄ ነው የሚያናደኝ። ብዙ ነገሮች አሉ፣ ያው ካለን ደቂቃ አንጻር ነው እንጂ ብዙ ነገሮች አሉ። እሷ ደግሞ ከኔ የሚያናዳት ነገር ካለ የሚያናዳት ነገር የለም፣ ግን እሷ ካለ ሁሉም ነገር ነው የሚመጣ። በቃ ሁሉም ነገር ይሁን። ወደ ቀጣይ ተደፋ። ያችሁት ለምን ተመታህ ነው አይደለም? ለምን ተመታህ ነው የተደፋው? ለምን ተመታህ? የመጨረሻ ጥያቄ የዩቲዩብ ተከታታዮቻችሁ ከእናንተ ለወደፊት ምን ይጠብቁ?
ዩቲዩብ በሰፊው ጠብቁን። ባይዘው በየሳምንቱ አንዳንድ ቪዲዮ የምንለቅላችሁ ይሆናል። ከዛ ሲቀጥል በቅርቡ ደግሞ አሁን ቢያንስ በትንሹ ምናልባት በዛ ከተባለ 1 ወር አነሰ ከተባለ ደግሞ 1 ሳምንት ምናምን በዛ ውስጥ የሰርጋችንን ፎቶሹት ፖስት የምናደርግላችሁ ይሆናል ዩቲዩብ ላይ። ሁላችሁም ሰብስክራይብ አድርጉ። ቻናላችን 1000 ሰብስክራይበር ደርሷል እና ቱር እናደርጋለን። ኢትዮጵያ ላይ ብቻ ሳይሆን ውጭ ላይ እንወጣለን። ገና ትንሽ ጊዜያቶች ናቸው እንጂ ከተጋባን በኋላ ከሀገር የምንወጣ ይሆናል። ዓለምን አብረን እየዞርን የምናሳያችሁ ይሆናል። የዛሬው ቪዲዮአችን ያያችሁትን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። እስከ ሳምንት፣ መልካም ሳምንት። ባይ